ጋይስ ዛሬ ምን ይዤላችሁ እንደመጣሁ አታውቅም? ሆላንድ ስትሮበሪ ዊዝ አብረን እንቀምሳለን። ከመጨረሻው ተከታተሉ። አብረን እንቀምሳለን። ሶ ሌትስ ጎ። ሶ በመጀመሪያ ምኑን ነው የምንከፍተው? ይሄን ነው እንከፍተዋለን። ስንከፍት ቃስ አድርገን እቺ አለች እኮ ብዙዎቻችሁ በዚህ ትታገላላችሁ። እቺ ለዚህ ትከፈት ተብላ ትርፍ እንትን አለች። ተገባችሁ አይደል? እሷን እንከፍታታለን። ከዛ እንደለመድ ነው እንዴ አሁን ግን ከቀንቀን እየጨመረ ነው ይደው ማርያም ተጎንብሶ ኧረ እባክህ እንደዛ ትልሳለህ አቃ ትልሻለሽ ማላቀሽ መስሎሻል። እናትሽን ወይ አባሽ ጣይው ኧረ ችግር የለውም ይሄ ምናምን ኧረ ኪችን ቤት ገብተሽ መልሽ አውቅሻለሁ። እሺ አሁን ደግሞ ይሄን አብረን እንፈታዋለን። ሶ አንተ እንዳትደፋው ደሲና ሶ ላይክ በባለፈው ቪዲዮ በሰንቺፕስ የሰራውላችሁ ነገር አለ በጣም የሚጣፍጥ እንደውም ብዙ ጊዜ ብዙ ሰዎች ላይቭ ላይ እየገቡ እያሳዩኝ ነበር እየሰሩ ትክክለኛ ፊሊንጋቸውን እየነገሩኝ ነበር። እዛው ላይ ላይቭ ላይ ገብተው ከኔ ላይቭ ገብተው ካሜራ እያበሩ እየሰሩት ነበር። ለዛ እናንተ እንዴ እኔ አሁን ይሄን ምንድነው ማድረገው? ወይኔ ጉዴ look at there አሁን ይሄ ከእንትን ጋር በጣም የሚጣፍጠው ግን ቆይ you literally no idea ሶ እንደዚህ አድርገን እንከተዋለን። ማይጣፍጥ ነገር ነው ያልሞክራችሁ፣ እባካችሁ ሞክሩት። በጣም ብዙ ገንዘብ ኤነርጂ ብዙ ነገር ነው እያጠፋው ለእናንተ እያስተማርኳችሁ ያለሁት። ይሄን ምሳሽን ኦር ቁርስሽን በልተሽ ብትይ ማለት ነው ገንፎ እንደበላሽ ቁጠሪው። ገንፎ ማርያምነቴን ነው። የሙዙ ቪዲዮ ደግሞ ቫይራል ወጣ። እኔ አላሰብኩትም። ማርያምነቴን ነው። ተረጋጋሽ እንዴ ወንድም እህት እናንተ ምን ሆናችሁ ነው እንዴ? እኔ ምግቡ ምናምን ተው ችግር የለውም። እንዴት ነው የሚያረግሽ? ይሄ አስተዳደግ ነው። መወቀስ ካለባችሁ እናትና አባት ናችሁ። እሺ በስነ ስርዓት እንደ ወንዳ አድርጋችሁ አሳድጉ እንጂ አሁን እኮ አንዳንድ ጊዜ የሆርሞን መዛባት ይባላል። ልክ ነው፣ እሱን እንስማማ እንችላለን። አንዳንዱ ደግሞ የአስተዳደግ ችግር ነው። ወንድ ልጅ ሱሪ መልበስ እያለበት ቀሚስ አልብሳችሁ የምታሳድጉ ሎቲ የምታሳስሩ ቤተሰቦች አላችሁ። እንዴት ነው የሚያረጋችሁ? ኧረ ነገ ከነገ ወዲያ ልጅ እኮ ካልተስተካከለ እነዛ ነገር ከመጡ ታቁታላችሁ። መቼስ ግንብ ጥብስ ነው የሚያደርጉት እንዴ። ያንን አድርገው ነው የሚያስቡት እንጂ እንዲህ ተፈጥሮ ጉዳይ ነው ወይ ሌላ ነገር አይባልም። በቅርብ ያላችሁ ቤተሰቦች ደግሞ እናት አባት ካላችሁ ልጆች ወንድሞች ካላችሁ ወይ ጓደኞች ካላችሁ ምከሩት እንጂ ምከሯቸው። እኔን ራሱ አዘባረቁኝ እንጂ